ታው ቢከዳው ኑሮ መቼም ወደዛ ጠበል ቦታ ሲሄድ እርግጠኛ ነኝ ክርስቲያኖች ገንዘብ ይኖራል፣ ዘመድም ይኖራል። ነገር ግን ከበሽታው መዘግየት የተነሳ ዘመድም ይሰለቸዋል፣ ገንዘብም ያልቃል፣ ይከዳል። የክፉ ቀን ክፋቱ ወዳጅ ማሳጣቱ ይላሉ አበው ሲናገሩ። ደካሞች ከሆንን ታማሚዎች ከሆንን ገንዘባችንንም ያልቃል፣ ዘመድም ይሰለቸናል። የማይሰለቸን እግዚአብሔር ግን ሁሌ የሚሸከመን ስሙ የተመሰገነ ይሁን፣ ስሙ የተመሰገነ ይሁን። ስለዚህ ኢየሱስ ክርስቶስ ይህን ሰው አየው፣ ተመለከተው። እርሱ ኃጢአተኞችን የሚያድን ደዌያትን የሚፈውስ ሕሙማነ ሥጋን በተአምራት የሚፈውስ ሕሙማነ ነፍስን በትምህርት የሚያጸና የሚፈውስ የሚያበረታ አምላክ ኢየሱስ ክርስቶስ ይህንን ሰው ጠጋ አለና ሰው የለኝም በሚልበት ጊዜ፣ ዘመድ የለኝም በሚልበት ጊዜ፣ ብቸኝነት በተሰማው ጊዜ፣ ባዶነት በተሰማው ጊዜ እግዚአብሔር ወደ እርሱ መጣ። ወገኖቼ የምንመካበት ነገር ከኛ በራቀ ጊዜ፣ በገንዘባችን መመካት ስናቆም፣ በዘመዳችን መመካት ስናቆም፣ በስልጣናችን መመካት ስናቆም፣ ነገር ግን በእግዚአብሔር ስንመካ ያኔ እግዚአብሔር ወደኛ ይመጣል። እግዚአብሔር ወደ ሁላችንን ይምጣ። ስለዚህ ኢየሱስ ክርስቶስ ባየውና ባገኘው ጊዜ ይህንን ጥያቄ ፈቃድ ጥያቄ ጠየቀው። ልትድን ትወዳለህን አለው። የተኛን ልብ የሚቀሰቅስ የክርስቶስ ድምፅ ልባችንን የክርስቶስ ድምፅ ይቀስቅሰው። ልባችንን የክርስቶስ ድምፅ ያሳርፈው። የክርስቶስ ድምፅ የሚያሳርፍ ነው። ሊቃውንት ሲናገሩ ያስደንቃሉ፣ ክርስቶስ ሲናገር ግን ያሳርፋል። ሊቃውንት ሲናገሩ ያስገርማሉ፣ ለአእምሮ ይናገራሉ። እግዚአብሔር ለልብ ይናገራል፣ ለሕሊና ይናገራል። ስለዚህ እግዚአብሔር ሲናገር የሽባ የሆነው የሰነፈው የደከመው የሰለለው ማንነት ይበረታልና ልትድን ትወዳለህን ብሎ የሰው ልጅን ያንን የታመመውን ሰው ኢየሱስ ክርስቶስ ጠየቀው። እንዲህ አለ፣ ጌታ ሆይ አለ፣ ሌላው ሰው ይቀድመኛል፣ ሰው የለኝም አለው። እርሱ ሰው የለኝም እንጂ መዳንስ እፈልጋለሁ አለው። እንዲሁ ሳይጠይቀው ክርስቶስ ማዳን ይችላል። ነገር ግን ፈቃድ ይጠይቃል ክርስቶስ። በኋላም ደግሞ መጻጉዕ የሚክድና ከገዳዮች ጋር ከክርስቶስ አሳዳጆች ጋር የሚተባበርም ስለነበረ ክርስቶስ ይህንንም የሚያውቅ ስለነበረ ፈቃዱን ጠየቀው። ነገር ግን የመጻጉዕ መልስ ምንድን ነበረ? ሌላው ይቀድመኛል፣ ሰው የለኝም አለ። የሚገርማችሁ ግን ኢየሱስ ክርስቶስ የመጣው ሰው የለኝም ለሚሉ የዘመናት ብሶተኞች ሰው ሆኖ ክርስቶስ መጥቷል። ለዘመናት ብሶተኞች ሰው የለኝም ለሚሉት ክርስቶስ ሰው ሆኖ መጥቷል። ተቀድም ያለው ለሚሉት እርሱ ድል ሆኖ መጥቷል ክርስቶስ። ዘመኔ ያለፈ ለሚሉት ዘመናቸውን ሊቀድስ የታሪክ አባል ሆኖ ኢየሱስ ክርስቶስ መጥቷል። ሰው የለኝም እንዳንለው እርሱ ሰው ሆኖ የመጣው ሰው ሊያደርገን የመጣው። ሰው የለኝም ብሶት በዘመናችንንም አለ። ብዙ ሰው በዚህ ዘመንም እየበዛ ነው። ሰው የለኝም ማለት ሁሉ ነገር በዘመድ ይመስላል። የክርስቶስ ዘመድነት ግን ከሁሉ ይበልጣል። ወገኖች ክርስቲያኖች፣ ለመስራት ሰው የለኝም የሚሉ ብዙዎች አሉ። ነገር ግን እግዚአብሔር አለልኝ ካላልን ከባድ ነው። እግዚአብሔር አለልኝ እንድንል እግዚአብሔር ይርዳል። እግዚአብሔር አለ ካላልን ምንም አይነት ጅምር ፍጻሜ ሊኖረን አይችልም። ምክንያቱም ከመጀመሪያ በፊት የነበረው ያስጀመረን አልፋችን ፍጻሜያችንንም የሆነ የሚያስፈጽመን ኦሜጋችን ያስፈጽመናል። እርሱ ከኛ ጋራ ነው። እርሱ ከኔ ጋራ ነው። እርሱ አለኝ ልንል ያስፈልጋል። አለኝ ያልናቸው ነገሮች ሁሉ ይጠፋሉ። ገንዘቡም አለኝ ያልነው ያልቃል። አለኝ ያለው ሰውም ይሞታል። አለኝ ያለው ስልጣንም ያልቃል። የማያልቀው የማይለወጠው እግዚአብሔር ነው። እግዚአብሔር ከሁላችን ጋር ይሁን። ኢየሱስም እንዲህ አለው ይላል፣ ተነሳ አለው። ተነሳና አልጋህን ተሸክመህ ሂድ አለው ይላል። ይህ ሰው ተስፋ ያደረገው እዛ ሰው አገኝና ሰው አንስቶኝ ውሃው በተናወጠ ጊዜ መጀመሪያ ወደ ባህሩ ያወርደኛል ብሎ ነበረ። ወይም ደግሞ የመጀመሪያ እንደተናወጠ ገብቼ እፈወሳለሁ ብሎ ነበረ። እግዚአብሔር ግን በአንድም በሌላም ያድናል። እግዚአብሔር ቃል ብቻ ተናግሮ ያድናል። እግዚአብሔር በቃሉ በተፈወሰው በተቀደሰው በጸበሉ ያድናል። እግዚአብሔር በቃሉ በተቀደሰው በእምነቱ ያድናል። እግዚአብሔር መንገዱ ብዙ ነው እኛን ለማዳንና እሱ ይጠብቅ የነበረው ሰው ኑሮልኝ መቼም ብዙ ተከታዮች ይኖሩታል። ክርስቶስም አንዱን ያዝልኛል ወይ እርሱም ደግሞ ይረዳኝና ቀድሜ ወደ
ወደ ውሃው ወደ መጠመቂያው ገብቼ እፈወሳለሁ የሚል ነበር ሐሳቡ። ክርስቶስ ግን ተነሳና አልጋህን ተሸክመ ሂድ አለው። እግዚአብሔር በብዙ መልኩ የሚያድን የሚፈውስ የሚያበረታ አምላክ ነው። ወዲያው ድኖ ይህ ሰው አልጋውን ተሸክሞ መሄድ ጀመረ። የሚገርመው አስተውሉ ክርስቲያኖች፣ የታመመ ሰው ማገገም አለበት አይደለም? የታመመ ሰው ቢድን እንኳን እስከሚያገግም ድረስ ያዞረዋል፣ አቅም ያንሰዋል፣ ልፍስፍስ ይሆናል፣ በርትቶ መቆም አይችልም። ይህ ሰው ግን ከመታመሙ በፊት እንኳን እንደዛ አይነት ኃይል ሊኖረው በማይችል ሁኔታ ኃይል አግኝቶ ተፈውሶ ድኖ ቆመ። ምክንያቱም ኢየሱስ ክርስቶስ አምላካችን ሲያድን ያለ ቀሪ በሽታ ነው የሚያድነው። ተረፈ ደዌ የለም በእርሱ ዘንድ። ለቼካፕና ቀጠሮ የሚሰጥ አምላክ አይደለም እርሱ። እነዚህ ዓለም ጠቢባን በቀጠሮ ቼካፕ አለ በዚህ ቀና የሚል አይደለም። እርሱ ሲያድን ተረፈ ደዌ በእርሱ ዘንድ የለም። ፈጽሞ ለአንዴና ለመጨረሻ የሚያድን የሚያቆም የሚያበረታ አምላክ ስለሆነ መጻጉዕ ኃይል አግኝቶ በርትቶ ተነሳ። ታላቁ ሊቅ መምህር ኤትድሮስ ይህንን ሲተረጉመው ምን ይላል? ጌታ የጌታን ጽናት ተአምራቱን ለመግለጽ የተአምሩን ኃይል ለመግለጽ